እዚህ ጋር ራስጌው ላይ የራስጌ ማብራት እላው ላይ የተገጠመ ነው። ከዚህ ከአልጋችሁ ላይ ሳትወርዱ ቻርጀር መጠቀም ትችላላችሁ። በጎን በኩል ላይ ቻርጀር ተገጥሞለታል። እንግዲህ እነዚህን አራት እቃዎችን ይዘን ወደ አቃስታ ነው የምንሄደው። ከጊምባ አለፍ ብለው የምትገኝ ጽድት ያለች አሪፍ ከተማ ናት። ሰሞኑን ዋጋ እየነገርኳችሁ አይደለም፣ ምክንያቱም የዋጋ ጭማሪ በጣም ኦቨር ጭማሪ አድርጓል። ከአንድ ላሚኔትድ ቁምሳጥኑ በተሰራበት ማቴሪያል ማለት ነው ላሚኔትድ ማቴሪያል ላይ የ500 እና የ600 ጭማሪ ስላሳየ ዋጋ ሂሳብ ለማውጣት እኛም ስለተቸገር ነው ያንን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የኑር መሐመድ ፈርኒቸር የዩቲዩብ ቻናል ቤተሰቦች፣ ይሄን እንግዲህ ዛሬ በጣም በሚያምርና ጽድት ባለ ስራ ነው ይዤላችሁ የመጣሁት። ይሄንን ቪዲዮ በደንብ ያረጋችሁ ላይክ ያረጋችሁ ሼር ያረጋችሁ ደግሞ ማሰራት ለሚፈልጉ ሰዎች አድርሱልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። ዛሬ እንግዲህ ይዤላችሁ የመጣሁት በጣም በመታምርዬ ጽድት ያለች ኮስሞቲክስ ናት። እዚህ ጋር ደግሞ የምታዩት በሜትር ከ50 አልጋ የተሰራ ባለ ሙሉ በሙሉ በሌዘርና እዚህ ጋር አልሙኒየም ስትራይፕ የተደረገለት ራስጌ ላይ ማብራት የተገጠመለት ከሁለት ኮሞዲኖ ጋር። እዚህ ጋር የምታዩት ደግሞ በጣም በሚያምርና ለትልቅ ቲቪ መያዝ የሚችል ጽድት ያለ በደንበኛችን ትዕዛዝ መሰረት የተሰራ ገራሚ የሆነ ቲቪ ስታንድ ነው። እዚህ ጋር ደግሞ በላሚኔትድ ማቴሪያል የተሰራ አራት ተከፋች ቁም ሳጥን ነው። ይሄንን ስራ እንግዲህ ይዘን የምንሄደው ወደ አቃስታ ነው። አቃስታ እህታችን ካሁን በፊት እነዚህን እቃዎች አዛን በሚያምርና ጽድት ባለ መልኩ በፍላጎቷ መሰረት እንደምትፈልገው አድርገን ሰርተንላታል። እያንዳንዱን እንግዲህ ውስጡን እየከፋፈትኩኝ ስራው ምን እንደሚመስል በደንብ አድርጌ ነው የማሳያችሁ። ሌላው እንግዲህ በደንብ እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ ቪዲዮን እስከ መጨረሻው ድረስ ተከታተሉኝ። እስኪና ከዚህ ከቁም ሳጥኑ እንጀምርላችሁ። ይሄ ቁም ሳጥን እንግዲህ በላሚኔትድ ማቴሪያል የተሰራ ነው። ላሚኔትድ እዚህ ጋር የሐዋሳው ላሚኔትድ ነው በር ላይ የተጠቀምንላት በሙሉ ማቴሪያሉ። እንደምታዩት እዚህ ጋር መክፈያዎቹ በጣም ብዙ ልብሶችን እንዲደረድርላት አድርገን ነው ጽድት አድርገን ይሰራላት። እዚህ ጋር መሳቢያ ስውር መሳቢያ ከውስጥ ላይ እዚህ ጋር እንደምታዩት አድርገን ሰርተናል። በዚህ በኩል ላይ በመሐከል ላይ ማለት ነው በትልቁ ልብስ መስቀያ አታች ድረስ በደንብ አድርጎ ልብስ እንዳይሸበሽብ በረጅሙ የተሰራ ነው። ከታች በኩል ላይ ይሄንን እንደዚህ አድርገን ሰርተናል። እዚህ ጋር መስታወት አለ። እንግዲህ ውስጥ ስውር ላይ ይታያል መስታወቱ። እዚህ ጋር መስታወት አለ። እንደዚህ አድርገን የማዕከለኛውን ሰርተናል። በዳር በኩል ያለውን ደግሞ ይሄ ፓርት ልክ እዛ ጋር እንዳለው ይሄ መደርደሪያዎቹ ታች ድረስ በጣም በሚያምርና ጽድት ባለ ስራ ሰርተናል። ከላይ የኮምፎርት ማስቀመጫው ራሱ ትልልቅና ሰፋፊ ኮምፎርቶችን ብርድ ልብሶችን ከነ እሽጉ በደንብ አድርጎ መያዝ እንዲችል ተደርጎ የተሰራ ጽድት ያለ ስራ ነው። ውስጡም ውጭም ሙሉ ለሙሉ ላሚኔትድ ማቴሪያሎችን ነው የተጠቀምንላት። እንግዲህ ከእህታችን እቃሽ ይሄንን ይመስላል። ወደ ሁለተኛው ስራ ይዤችሁ ስገባ ደግሞ ይሄ ቲቪ ስታንድ ነው። ይሄ ቲቪ ስታንድ በዚህ በኩል ላይ መደርደሪያ፣ በዚህም በኩል ላይ መደርደሪያ አድርገን ከዚህ በኩል እንደምታዩት በር ነው፣ በዚህም በኩል በር ነው። ይሄ ሰያፉ ፓርት መሳቢያ ነው። ያው እንደ ስታይል ነው የተጠቀምነው፣ በደንበኛችን ፍላጎት ነው። ይሄ ባክግራውንድ ላይ ቲቪ ማሰርም ትችላላችሁ ከፈለጋችሁ። በጣም ወፍራሙ የሚዲኤፍ ነው፣ ባለ 18 የሚዲኤፉ። ይሄ ፓርት ዲዛይኑ፣ የከለር ምርጫው ሁሉ ነገሩ በደንበኛችን ፍላጎት መሰረት ነው። ከዚህ እዛ ድረስ እንግዲህ ከ50 ኢንች እና ከዛ በላይ ቲቪዎችን መያዝ እንዲችል ተደርጎ የተሰራ ጽድት ያለ ቲቪ ስታንድ ነው። ይሄው ቲቪ ስታንድ ሽም ይሄንን ይመስላል። ወደ ሶስተኛው ስራ ይዣችሁ ስገባ ደግሞ እስከዛሬ እኛ ጋር በጣውላ ነው እንደዚህ አይነት ስራዎችን እየሰራን የምናቀርበው። ምናልባት ራስጌ ላይ ሌዘር፣ ሌላው ሙሉ ለሙሉ በቦዲ ስፖንዳ ግርጌ አካባቢ ላይ ሌዘሮችን እንጠቀም ይሆናል እንጂ እንትን ጣውላዎችን እንጠቀማለን እንጂ ራስጌ ላይ ካልሆነ በስተቀር ሙሉ ለሙሉ ግን ይሄ የተሰራው ሌዘርና ይሄ በስፖንጅ ይሄም በስፖንጅ በሌዘር የተሰራ ነው። የደንበኛችን ፍላጎት ሆኖ እነዚህ ፓርት ላይ ግን እያያችሁ ነው አይደለ? በቀለም አይደለም የተጠቀምናቸው አልሙኒየም ብረቶች ናቸው እነዚህ። በጣም በሚያምርና ጽድት ባለ መልኩ የተሰራ ነው። እያንዳንዱ ፓርት ላይ እነዚህ አልሙኒየሞች ናቸው እና ይላጣሉ ምናምን የሚል ስጋት የለም። ብረት ነው፣ በማጣበቂያ በደንብ አድርጎ የተጣበቀ ነው። እዚህ ጋር ራስጌው ላይ የራስጌ ማብራት እላው ላይ የተገጠመ ነው። ከዚህ ከአልጋችሁ ላይ ሳትወርዱ ቻርጀር መጠቀም ትችላላችሁ። በጎን በኩል ላይ ቻርጀርም ተገጥሞለታል። እዚህ ጋር መሳቢያዎቹ ይሄው አራቱም ፓርት ላይ በዚህኛውን በኩል እንደምታዩት መሳቢያ ነው። ይሄም የተጠቀምነው እዚህ ጋር ይሄ ፓርቱ ይሄ እና እያንዳንዱ በሌዘር የተሰራ ነው። እዚህ ጋር ደግሞ በጣም በሚያምር ጽድት ያለ ፊራሽ ግዛልኝ ባለችው መሰረት ደንበኛችን እንግዲህ ይሄው ጽድት ያለ ገራሚ
አንደኛ ኤክስትራ ቦንድድ ፍራሽ ነው ገዝተንልሻል እህታችን። እናንተም እንግዲህ ማዘዝ ስትፈልጉ እንደዚህ ጽድት ያሉ ስራዎችን እየሰራን የምትፈልጉበት ቦታ ላይ እናደርስላችኋለን። በመካከል ላይ ግን ላስታውሳችሁ የምፈልገው ቲክቶክ አለኝና ቲክቶክ ቻናሌ ላይ እየገባችሁ አጫጭር ቪዲዮዎችን ስለመለቅ ብዙ ትዕዛዞችን በዩቲዩብ ቶሎ የመልቀቅ እድሉ ስለማይኖር ፈጠን ያሉ ቪዲዮዎችን የምሰራቸውን እያንዳንዳችሁን ስራዎችን በቲክቶክ ከዩቲዩብ ቀደም እያልኩኝ ስለመለቅ እየገባችሁ ፎሎ አድርጉኝ፣ አበረታቱኝ። ኑሩሻ ፈርኒቸር የሚል ሰርች ብታረጉት ታገኙታላችሁ። ወደ አራተኛው ስራ ይዣችሁ ስገባ እዚህ ጋር ትታያለች እቺ ኮስሞቲክሷ በጣም በመታመር እቺ ኦቫል ሼፕ ናት። ከላይ በኩል ላይ በዚህ በኩል መሳቢያ ከታች 3 መሳቢያዎችን ያው በደንበኛችን ፍላጎት ጽድት አድርገን ሰርተናል። እዚህ ጋር ይሄ መስተዋት ነው፣ ግን ለየት የሚያደርገው ፓርት ምንድነው? እዚህ ጋር እያያችሁ ነው አይደለ? ተከፍቶ ይሄ መደርደሪያ አድርገናል ለአንዳንድ ኮስሞ ነገሮችን ለማስቀመጫ የምታምርዬ ጽድት ያለች ኮስሞቲክስ። እንግዲህ እነዚህን 4 እቃዎችን ይዘን ወደ አቃስታ ነው የምንሄደው። ከጊምባ አለፍ ብለው የምትገኝ ጽድት ያለች አሪፍ ከተማ ናት። እንግዲህ እህታችን እቃሽ ይሄንን ይመስላል። ያው በውስጥ መስመር ልኬልሽ አይተሽው ደስ ብሎሻል። በዩቲዩብ ደግሞ ስታዩ በደንብ አድርገሽ የተሰማሽን ደስታ በኮሜንትም ሆነ በሌላ ነገር አስተያየትሽን እንድትሰጪኝ እፈልጋለሁ። እንግዲህ ወንድሞቼ ብዙ ያለቁ እቃዎች አሉ፣ እያወጣን ነው የምንገኘው። ሰሞኑን ዋጋ እየነገርኳችሁ አይደለም፣ ምክንያቱም የዋጋ ጭማሪ በጣም ኦቨር ጭማሪ አድርጓል። ከአንድ ላሚኔትድ ቁምሳጥኑ በተሰራበት ማቴሪያል ማለት ነው ላሚኔትድ ማቴሪያል ላይ የ500 እና የ600 ጭማሪ ስላሳየ ዋጋ ሂሳብ ለማውጣት እኛም ስለተቸገር ነው። ያንን እንግዲህ የገበያ መረጋጋት ያሳየንና አላህ እኛም ዋጋ አውጥተን የምንነግራችሁ ይሆናል። ቢቻል እንዲቀንስልን ዱአ እያደረግን ነው እና እህት ወንድሞቼ ትእዛዝ ያዛችሁኝ ትንሽ የመረጋጋት እንድታደርጉና በሰከነ እንትን እንደምንሰራላችሁ። ምክንያቱም ማቴሪያሉ ገበያ ላይ እያለ ነጋዴዎች ግን ገና ለገና ይጨምራል የሚል ተስፋ በማድረግ የለም እያሉ ስለሆነ ማቴሪያሎችን እቃዎችን ለማቅረብ ራሱ እየተቸገርን ያለንበት ሁኔታ ስላለ ነው። እንግዲህ ዛሬ ይዤላችሁ የመጣሁት ይሄንን የሚያምር ጽድት ያለ ኮስሞቲክስ አልጋ፣ ቲቪ ስታንድ እና ቁም ሳጥን ወደ አቃስታ ይዘነው የምንሄደው ነበረ። ኢንሻአላህ ሌላ ጊዜ ደግሞ ወደ ሀርቦ ያደረስኳቸው እቃዎች አሉ፣ ሌሎችም አሉ። እነሱን እንግዲህ እንደ ቅደም ተከተላቸው ይዤላችሁ እመጣለሁ። ይሄንን ቪዲዮ በድጋሚ ላይክ እያረጋችሁ ሼር እያረጋችሁ አዲስ ከሆናችሁ ሰብስክራይብ እያረጋችሁ አበረታቱኝ። እወዳችኋለሁ፣ ክብራችኋለሁ። ሰላማችሁ ይብዛ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።